እንዴት አመሻችሁ ተመልካቾቻችን? እንዴት ናችሁ? ጠፋው አይደለ? ተመልሻለሁ። እናንተ ደግሞ ዛሬ ፏሰን ያደርጋሉ ብዬ ማስባችሁ ቪዲዮዎች ተመስጬ ረጋ ብዬ ሰርችላችኋለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። በተረፈ ለአርሰናል ፋኖቼ እንግዲህ በጣም ተሰምቶኛል። በጣም ተሰምቶኛል። ይቅርታ ለዋንጫ ይደርሳል ብዬ አስቤ ነበር፣ ግን አልተሳካም። ታነገር ነው ኔክስት ይር እንሞክራለን። ለአርሰናል ደጋፊዎች እንግዲህ መጽናናትን እመኛለሁ። ወደ መጀመሪያ ቪዲዮ እንሄዳለን። ወዳችኋለሁ። ከባልሽ የምትወጂለት የሰውነት ክፍል ምንም ለሳይ ማርብት አይደለ? አሁን ምንድን ነው የምትለው? ቆይ ለሚገስ ደረቱን ሜቢ ፂሙን አባት ፂም የምትወድ ይመስለኛል። ሰዓት ምናምን ብቻ ዋሬቨር የራሷ ኢንተረስት ነው። ብቻ ግን ሚዲያ ላይ እንደዚህ ተብሎ አይጠየቅም ነገር። እሺ ወደ ሁለተኛው ቪዲዮ እንሄዳለን። አይ ቲንክ ፈታ ዘና ያደርጋሉ ብዬ ማስባቸው ቪዲዮዎች ናቸው። እንግዲህ አብረን አብሻሚ በስማ ገብሳችሁ አይማርም። እሺ አልፌዋለሁ እናንተ ትችዋለሁ። እሺ አሁን ደግሞ እንግዲህ በጣም ተምስቄ ዘና ብዬ ነው ያለሁት። እናንተም ዘና እያላችሁ ነው ብዬ ነው የማስበው። አይ ቲንክ ይሄ ቪዲዮ በጣም ያዝናናችኋል ብዬ አስባለሁ። ከዚህ በፊት ለማታውቁኝ እንግዲህ አፕታ ፕራንክ ነው፣ የተለያዩ ቪዲዮዎች ፕራንክ በመስራት ነው የምታውቀው። አሁን ደግሞ በተለያዩ ሪያክሽኖች መጥቻለሁ። ላይክ እና ሰብስክራይብ እንዳይረሳ። ወዳችኋለሁ። እዚህ ቪዲዮ ስራለን ሳጀስት እና የምታደርጉኝ ካላችሁ ደግሞ ኮሜንት አድርጉኝ፣ አቀርብላችኋለሁ። እዚህ ቪዲዮ ደግሞ ሞር ያዝናናል ብላችሁ ታስቡ ካላችሁ ደግሞ ሳጀስት አድርጉኝ፣ አቀርብላችኋለሁ። እናንተ ፈታ ለማድረግ ነው እንግዲህ እዚህ ያለሁት። ወዳችኋለሁ። እንግዲህ አሁን ወደ ሶስተኛው ቪዲዮ ነው። አይ ቲንክ ፐብሊክ ትራንስፖርት ይመስለኛል፣ የሆነ ባስ ውስጥ አዲስ አበባ ምናምን ዋት ምን ሆሊ ስሞል አይ ቲንክ በእርግጠኝነት ማለት ነው ፌርማታው የሚሄድበት ፌርማታ አልፎታል። በእርግጠኝነት ማለት ነው። ምንድን ነው ጋይስ? ያሳዝናል። ካሜራው ግን ካሜራማን ግን እንዴት አድርገህ እንደቀረጽከው አምዞ ይላል። ይሁን ተመችቶኛል። አሪፍ ቪዲዮ ነው። አሁን ደግሞ አራተኛው ቪዲዮ እንሄዳለን። ይሄን ቪዲዮ ከዚህ በፊት አይቼዋለሁ እና ማቀው ፀጉር ያላቸው ድለኛ ናቸው ምናምን። አሁን ደግሞ ራስ በራስ የራሳቸው ዩኒክ የሆነ ስታይል ይዘው መጥተዋል። እስኪ አብረን እንከታተል አይሻል?
ወርጆ ያለው ስታይል ነው። ሰው ባለው ነው እንግዲህ ፋሚሊ የራሳቸውን ስታይል ይዘው መጥተዋል። ለራሰ በሮች እኔ እንግዲህ ራሴ ጸጉር አለኝ። እኔ ሲለፈኛ ብቻ አሪፍ ነው ስታይል። ያው ለራሰ በራዎች የራሳቸውን ስታይል ይዘው ነው የመጡት። አቦ ይመቻሉ። እንግዲህ ወደ መጨረሻውና እናንተን በጣም ዘና ያደርጋሉ ብዬ ያሰብኩት አንድ የመጨረሻ ቪዲዮ እንግዲህ ሊጋብዛችሁ ነው። በተረፈ ላይክ እና ሰብስክራይብ እንዳይረሳ። ከዚህ በፊት ለማታውቁኝ እንግዲህ ሀብታ ፕራንክ በሚባል ነው የምታወቀው። እንግዲህ አሁን በተለያዩ ፈኒ ሪአክሽኖች እንግዲህ መጥቻለሁ። ከሀገር ውስጥም ከባህር ማዶም የተለያዩ ቪዲዮዎች ለእናንተ ያዝናናል መስጣሉ ብዬ የማስባቸውን ቪዲዮዎች ሰርችላችኋለሁ። ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወደ አምስተኛው እና ዘና ወደሚያደርገው ቪዲዮ እንሄዳለን። ወዳችኋለሁ። በራምባር ተሰበረ በራምባር ተሰበረ እንደነበረ ገስታረገው እንጂ ሰበረ አረገው እንጂ የኛማ ልጅ እስኪያንተው ያደሙ ሸማ አንድ ድግምላችሁ ተመሽተኛል። ኦኬ ለሚዚ ኧረ ዝቅ በይ እንዴ! ምንድን ነው? እንኳን እንግዲህ ሰላም ተጋባችሁ ብያለሁ። ሌላ ነገር ማለት ብዙ በባህላችን ገጠር ላይ እንደዚህ አይነት ሴቶች ሽኮርምም አሉ ምናምን። ያው ለወንዱ ስራ ብስታበታለች አልዋሽም። ትዳራችሁን እንግዲህ የአብርሃም እና የሳራ ያድርግላችሁ ማለታችን። እንግዲህ ከዚህ ቤት ለማታውቁኝ እንግዲህ ሀብታ ፕራንክ በሚባል ላይክ ፕራንኮችን ፈኒ ፕራንኮችን ሰራ ነበር። አሁን እንግዲህ በፈኒ ሪአክሽኖች መጥቻለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። የተለያዩ ቪዲዮችን ፏዘን ያደርጋሉ ብዬ የማስባቸው ቪዲዮዎች እንግዲህ እናንተ ጠርቀም አድርጌ ይዤ እመጣለሁ። ቤተሰብ ሁኑ። እወዳችኋለሁ።